እንደተወለዱ አጋንንት የወላጆቻቸውን ቤት ከበው በማየታቸው እጃቸውን ወደ አጋንንቱ ቢዘረጉት ቁጥራቸው ወደ 60 አካባቢ የሚሆኑ አጋንንት እንደ ጢስ በነው የጠፉላቸው። ዓለምን ንቀው በመመነን ልብስ ሳይለብሱ የራስ ጸጉራቸው እንደ ልብስ ሆኖላቸው ለ40 ዓመታት በተጋድሎ የኖሩ የባሏ ታናሽ ወንድም ያለ ፈቃዷ ደፍሯት ልጅን የወለደች ሴት ባሏ እየገረፈ ከማን ወለድሽ እያለ ባስጨነቃት ጊዜ የጌታ መልአክ ከበዓታቸው ነጥቆ ወደ እነዚህ ሰዎች ቤት ያመጣቸውና ሴትየዋ ከዚህ መነኩሴ የወለድኩ ስላለች ባሏ አብዝቶ የገረፋቸው ያለ ጥፋታቸው ከተገረፉ በኋላ ያልወለዱትን ልጅ እንዲያሳድጉ የተሰጣቸውና ይዘው ወደ በዓታቸው በመሄድ ቶራ እንደ እናት ጡቷን እያጠባችላቸው አሞራ በክንፎቹ እያቀፈላቸው ልጁን አሳድገው ለቅድስና ማዕረግ ያበቁ የስማቸው ትርጓሜ አሸናፊ ማለት የሆነ ታላቁ ኢትዮጵያዊ ጻድቅ አቡነ አሞኒ ዛሬ የካቲት 5 ቀን የልደት በዓላቸው ነው። ዳግመኛም እንደተወለዱ የእናታቸውን ጡት እንኳን ሳይቀምሱ ለአቡነ አሞኒ የተሰጡና ተጋድሎን ከሳቸው እየተማሩ ያደጉ ከአቡነ አሞኒ ረፍት በኋላ እናታቸው ልትጠይቃቸው ብትመጣ ሴቶችን ባየህ ጊዜ ሮጣ አምልጥ ብለው የመከሯቸውን የአቡነ አሞኒን ምክር አስበው ከእናታቸው በመሸሽ ሮጠው ወደ ገደል የተወረወሩ የመላእክት አለቃ ቅዱስ ገብርኤል በአየር ላይ ተቀብሎ ወደ ብሔረ ሕያዋን ወስዶ ያስገባቸው ታላቁ ኢትዮጵያዊ ጻድቅ አቡነ ዮሐኒ ወር በገባ በ5ኛው ቀን የመታሰቢያ በዓላቸው ነው። ለእግዚአብሔር ምስጋና ይሁን። እኛንም በአቡነ አሞኒና በአቡነ ዮሐኒ ጸሎት ይማረን ይቆየን።